ከችግር ውጣ። ከዛ የመቀናጣት አቅሙ ሲኖራል እናውራ አይደል አቅሙ የታልና አቅሙ ነው። አሁን እኮ የመኖር አቅሙ የለም እንኳን የመቀናጣት እንትን ማድረግ አልችልም የምትሉታል። መች ሞከርክ? መች አየኸው? የቻልክስ ለታ ከማታቋቸው በፊት ደግሞ እግዚአብሔር ይመስገን እናንተ ብዙ የምታቋቸው ችግረኛ ዘመድ አላችሁ። ለነሱ አትሰሩም? አብዛኛው ሰው እኮ የታመመው ኢኮኖሚው ነው ያሳመመው አይደል? እና የኢኮኖሚያቸው ዋልታ ለመሆን አንደኛው እንዴት አድርጌ ምን ልገንባ? ሰልፍ ኮንፊደንስ፣ መልካም የሆነ አመለካከት አዳብር ነው። አዳብር እንዴት ነው ማዳብረው? እሱን አንድ አይደንቲፋይ ዮር ኔጌቲቭ ቶትስ። መቼም መልካም ነገር ላዳብር ካል መልካም ያልሆነው ማወቅ አለብኝ አይደል? ስለዚህ የኔ ኔጌቲቭ ቶቶቼ ምንድናቸው? የእናንተን የራሳችሁን አይደንቲፋይ። ለምሳሌ አይ ካንት ዱ ዳት እንትን ማድረግ አልችልም የምትሉታል። መች ሞከርክ? መች አየኸው? የቻልክስ ለታ ከፍርሃትህ አሸንፈህ ካለማወቅህ አውቀህ አይደለ? ከችግሮችህ ወጥተህ ያንን ነገር ብትደርስበትስ የሚለው። ስለዚህ አይ ካንት ዱ ዳት የምትሏቸው ምሳሌ ነው። አይ ዊል ሹርሊ ፌል፣ እንትን ባረግ ባክን አይሳካልኝም፣ አይሆንልኝም፣ እንዳለ ውሸት። እኔ ንግድ አይሆንልኝም፣ እኔ ሰው አያምነኝም፣ እኔ ባክ ለራሴ ሱሰኛ ነኝ፣ ስለዚህ ምንም፣ እኔ ባክ ሰነፍ ነኝና ስለዚህ ልጎብዝ አልችልም የሚባል እስከዛሬ ባለን ዳታ ነው አይደል? እስከዛሬ ባለን ዳታ ነገን ወስን ቁጭ ባይዘው። ይሄ እኮ ራስን እስር ቤት ማስገባት፣ ራስን እስር ቤት የነገ ህይወቱን አልችልም ብሎ የቆለፈ አልችልም ያለው እኮ እምቅ ኃይል የለኝም አይደለም እኮ እስከዛሬ በሰራሁት ማስረጃ ነገ ብሞክርም አይሆንም። ስለዚህ እስከዛሬ ወደቅናቸውን እውነት አይደሉም። So this inner voice is pessimistic። ይሄ አሉታዊ ነው አስተሳሰብ። ከውስጣችን አትችልም፣ አይሆንም፣ አይሳካልም። አንዳንድ ደግሞ ይባሰበት አለ በጣም ኮምፎርት የሚሰጥ እኔ ብዙም ቅንጦት አይመቸኝም እና ዘሎ ቅንጦት ምን አመጣው? መጀመሪያ እንጀራ ቁርስ ምሳራት በልተሃል ወይ? ካልበላ እንጀራ ብላ ሲባል እኔ ቅንጦት አይመች ምን አመጣው? እስቲ መጀመሪያ ፎቀቅ በል፣ ካለ መብላት ወደ መብላት፣ ከቤት ኪራይ ወጥተህ የራስህን ቤት አይደል ከምናምን እያለ እስቲ እንደዚህ ይኑርና ከዛ ስለ ቅንጦት እናወራለን። ምን አመጣው ቅንጦትን? ስለዚህ እንደሱ አይነት ጩኸት ካለ በየሁላችንም ጋር ትንሽ ያለ ይመስለኛል። እሱን ዲሊት ማድረግ። this inner voice pessimistic ነው፣ አሉታዊ ነው። የቅንጦት ህይወትን ለምሳሌ የመኖር ብቃቱ ኖሯችሁ ሳትቀናጡ መኖር ይቻላል አይቻልም? ብቃቱ አላችሁ። ለምሳሌ በየደቂቃው 1 ሚሊዮን ብር 1 ሚሊዮን ዶላር ኢንካም እያገኛችሁ ነው። ከዛ ተራ ህይወት የሚባል አይደል? መብላት መጠጣት ያለበት ያልተቀናጣ ፈጣሪን የፈራ ህይወት መኖር ይቻላል? አያችሁ፣ ኃይሉ ኖሮት አቅሙ ኖሮት ባይኖር አንድ ሰው ወስኖ ይባላል። አሁን ልቀናጣ ብትሉ እስኪ አማራችሁ እንበል። ምንድነው? በምንድነው? መከረኛ አይስክሪም ነው ምንልስ? ቅንጦት ነው። ሲሞቀን መቀዝቀዣ እኮ ነው አይደል? ከችግር ውጣ። ከዛ የመቀናጣት አቅሙ ሲኖራል እናውራ አይደል? አቅሙ የታልና አቅሙ ነው። አሁን እኮ የመኖር አቅሙ የለም እንኳን የመቀናጣት። ስለዚህ እንዲህ አይነት የሚጮህ ጭንቅላት ካለ ዝም በል ቅንጦትን ለምን አመጣህብኝ በሉት። እኔ ለራስ መትረፍ፣ ለቤተሰብ መትረፍ፣ ለሀገር መትረፍ ፈልጋለሁ ብላችሁ ጀምሩ አይደለ? ብዙ ኢንካም ቢኖረንና እናንተ ስንት ጎዳና ተዳዳሪ አለ ዛሬ። ስንት ሰው ዘመድ ጠያቂ ያጣ በየሆስፒታሉ የተኛ ሰው፣ ዘመድ የሌለው ሰው እኮ አለ። አብዛኛው ሰው እኮ የታመመው ኢኮኖሚው ነው ያሳመመው አይደል? እና የኢኮኖሚያቸው ዋልታ ለመሆን ለማላቃቸው 100 ሰዎች ቤት እና ስራ መስጠት እስክችል እሰራለሁ ብትሉ እንዶ ቀድሞ ራሱ መንፈሳችሁ አይሞላም አይደል? ከማታቋቸው በፊት ደግሞ እግዚአብሔር ይመስገን እናንተ ብዙ የምታቋቸው ችግረኛ ዘመድ አላችሁ። ለነሱ አትሰሩም? የታመመ ስትጠይቁ አይደል? ምናልባት ያገባ ሰው የወለደ ሰው ጋር ምናምን ስትሄዱ ፖስት ካርድ እየሰጣችሁ እንዴት ትመለሳለ? የማይሰጥም አለ ሄዶ ገንፎውን ጥርግ አድርጎ በልቶ የሚመጣ ማለት እና ከመሄዳችሁ በፊትና በኋላ እኮ እነዚህ ሰዎች ኢኮኖሚያቸው ላይ ጉዳት ነው የደረሰ። ስለዚህ እንዴት ነው አንድ ማንኛውም ቦታ ሄጄ ገንፎ ከበላው 5000 ብር እሰጣለሁ። ማንኛውም ቦታ ሰርግ፣ አሁን ሰርግ አብዛኞቹ ሙሽሮቹ ህዝቡንም እኮ የሚያዩት ስንት እንዳነሳ ምን ያክል እንዳነሳ ነው አይደል? ያገባ ያውቀዋል። ለራስም ለቤተሰብም ለዘመድም ለወንድም ለእህትም ለጎረቤትስ ብዙ ቀዳዳ ስላለ ብዙ ቀዳዳ ሞልተን ለመሄድ ነውና ቅንጦት የሚለውን አስተሳሰብ ተውትና ብዙ ቀዳዳ መድፈን በሚለው
እንድትይዙት ያስፈልጋል ነው። ስለዚህ ሰው ጉድፍን ካላየ ሊቀየር ይችላል አይደል? ስህተቱን ካላወቀ ሊቀየር እኮ አይችልም። ትክክል ይመስላል። ስለዚህ አንድ እሱ ነው። ሰልፍ ኮንፊደንስ በራሳችን የምንገነባው ነገር ነው። ደስ የሚል ሰው አያስፈልገንም። ዘመድ ጓደኛ ምናምን አያስፈልግ። በራሳችን አሁን ባለን ዕውቀት፣ አሁን ባለን ጊዜ፣ አሁን ባለን ጉልበት የምንሰራው አደራችሁን የሚሰራው ማለት ላይ ነው ማለት ነው። ራስ ላይ የሰው ልጅ ጡንቻው እንዲዳበር የሚሰራው ጡንቻ ላይ ነው። ለምሳሌ አሁን ጡንቻ እንዲዳበር ፈልጌ እኔ ትንሽ ጊዜ የለኝም፣ ስለዚህ አንድ ሰራተኛ ብቀጥርና ፑሽአፕ እሷ ብትሰራ የኔ ጡንቻ እንዲያድግ ዴሊጌት ይደረጋል? አይቻልም። ስለዚህ ዴሊጌት አይደረግም። ዲሲፕሊን ይጠይቃል ማለት ዴሊጌት አይደረግም ማለት ጊዜው የለኝም ተብሎ አይተውም። ሰበብ አስባብ አያስፈልግም። ሰበቦቻችንን ስንፍናችንን አሸንፈን አሮጌ ልምዳችንን አሸንፈን አዲስ ልምድ መገንባት ያስፈልገናል ማለት ነው። በራሳችን ኔክስት እንገነባዋለን ነው። ሰልፍ ኮንፊደንስን ለመገንባት የሚያስፈልገን ነገር ታርጌት ኔጌቲቭ ቶትስ ኤንድ ሪፕሌስ them with ፖዚቲቭ ቶትስ። አሉታዊ የሆኑ አስተሳሰብን ሊስት እናደርግና በምን እንተካዋለን? በፖዚቲቭ። ሐሳባችሁ በተቀየረ በ3 ዓመት ይሁን ተግባሩ የሚመጣው ምን ችግር አለ? ለዘላለም ከማይመጣ በ3 ዓመት መቀየር ጥሩ ነው አይደለም? ሊስት ዳውን 3 of your negative thoughts። 3 ታላላቅ በህይወታችሁ እንቅፋት የሆኑባችሁ ምን አሉታዊ ሐሳብ፣ አልችልም፣ አልረባም፣ አይሆንልኝም፣ በህይወቴ ይዞኛል የምትሏቸውን አሉታዊ ሐሳቦች። ሁለተኛው change them to positive or ኦፖዚቱን ጻፉት። መጀመሪያ ዘሩን ቀይረው እስከዛሬ አለመሆናችሁን ሳይሆን በውስጥ የመሆን ምን አለ? የመሆን እድሉ አለ የለም አይደል? እኔና እናንተ በዚህ ምድር ላይ መጥፎም ጥሩም የማድረግ እድሉ አለን የለን? እድሉ እኮ አለን። የማሳካት የመውደቅ እድሉ አለን። ግን የሐሳባችን የትኛውን እድል ለመያዝ ወስኗል። እስከዛሬ ስለወደቅ ውድቀት ይቀጥላል ብሎ ከመያዝ እስከዛሬ ወድቅ ያለው አውቃለሁ፣ ነገ ከዚህ በኋላ ግን ምን የመሆን እድል አለኝ፣ የማለፍ እድል አለኝ ብላችሁ በፖዚቲቭ የጻፋችሁትን ደጋግሞ ማታ ማታ እስክትተኙ ድረስ እስክትተኙ ሌላ ሐሳብ ከማሰብ ይሄን ደጋግማችሁ እያላችሁ በህሊናችሁ ሊሆን ይችላል፣ በአንደበታችሁ ሊሆን ይችላል፣ ግን እያላችሁ እንቅልፍ ይወስዳችሁ። ትረስት ሚ በእንደዚህ አይነት ልምምድ ብታደርጉ ድግግሞሽ ፕሮግራሚንግ ስለሚሆን ከዛ ምናችሁ ይቀየራል? ከአይቻልም ወደ ይቻላል። ዘሩ ሲቀየር ታዲያ ከዛ በኋላ ስሜት ይቀየራል አይቀየርም? ስሜት ይቀየራል፣ አንደበት ይቀየራል፣ ተግባር ይቀየራል፣ ውጤትም እንደዚሁ ኔክስት ይቀየራል ማለት ነው። በቀን ውስጥ አሁን አብዛኛውን ችግር እንግዲህ አንድ ጊዜ ማታ እናነብና ቀኑን ሙሉ ደግሞ በአሉታዊ ውስጥ ከኖርን ዋጋ የለውም አይደል? ታጥቦ ጭቃ ነው አይደል? እሱ ደግሞ ለውጥ አያመጣም። አንድ ጊዜ ካጠብን በኋላ ጭቃ እንዳይነካው መከላከል ያስፈልጋል። ስለዚህ በቀን ውስጥ የጻፋችሁት አዲስ ነገር ጋር የሚቃረን ነገር በተግባር ሲገጥማችሁ፣ ለምሳሌ እኔ ሰነፍ ነኝ ብሎ ያሰበ ሰው እኔ ጎበዝ የመሆን እድል ያለኝ ሰው ነኝ ብሎ ጽፏል። እኔ ጎበዝ የመሆን እድል ያለኝ ሰው ነኝ ብሎ ከዛ በንጋታው ቀኑን ሙሉ ቁጭ ብሎ ፊልም ሲያይ በስራ ፋንታ ራሱን ሲያገኝ አይ በቃ ይሄው ተዘፍዝፌዋል የሚል ሐሳብ ሲመጣ አይደለም እኔ ምን የመሆን ጎበዝ የመሆን እድል ያለኝ ሰው ነኝ፣ ፍላጎቱ ያለኝ ሰው ነኝ፣ ጎበዝ አንድ ቀን እሆናለሁ፣ ቢያንስ አሁን ጎበዝ አይደለሁም እድሉ የለኝም ከሚል አንዲት ለውጥ ጀምሬያለሁ። ለውጥ ነው አይደለም? ይሄ ሐሳቡን ቀይ ምርጥ ዘሩ ማለት ነው አይደል? ዘሩ ተቀይ ዘሩ በተገኘ ወዲያውኑ ነው እንደሚያፈራው አይደለም? እየዘራሁት ነው፣ እየኮተኮትኩት ነው። ከዛ ሐሳቡ ወደ ስሜቱ ወደ ተግባሩ ወደ ውጤት ይመጣል አይመጣም? ይሄ ደግሞ ጊዜ አለው አይደል? እስከ ጸናው ድረስ ምን ይሆናል? ውጤት ይመጣል ማለት ነው።